እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰውም ልጅ ፊት ለመቆም ትችሉ ዘንድ ስትጸልዩ ሁልጊዜ ትጉ። ሉቃስ ወንጌል ምዕራፍ 21 ከቁጥር 36። ሰላም እንዴት ናችሁ ቅዱሳን? ስሜ ናርዶስ እሰይ ይባላል። የመጣሁት ከፕሬየርስ ሞቢላይዘር ወይም ከጸሎት ህብረት ነው። ጸሎት ህብረት እንግዲህ በዋናነት በፌሎሺፓችን በመጸለይ የጸሎት ቀናቶችን በማዘጋጀት እንዲሁም ደግሞ በእነዚህ ቀናቶች ተማሪዎች እንዲገኙ የሚያስተባብር ህብረት ነው። በዚህም ህብረት የተለያዩ የጸሎት ቀናቶች ይዘጋጃሉ። በየሳምንቱ ከሰኞ እስከ ሮብ የማለዳ ጸሎት፣ አርብ እለት ደግሞ ከ12 ሰዓት እስከ 2 ሰዓት የሚቆይ ሰፊ የጸሎት ጊዜ ይኖረናል። ህብረቱ በሚኖረው የራሱ የህብረት ቀን ደግሞ ሰፋ ያለ የጸሎት ጊዜ እንዲሁም ደግሞ ቢኤስ የሚደረግበት ጊዜ ይኖራል። በዚህም ህብረት ውስጥ 4 የሚሆኑ ሳብቲሞች አሉ። እነዚህም ሳብቲሞች ነገድ በመባል ይታወቃሉ። ግቢ ውስጥ ቢኤስ የሚደረግበት እንዲሁም ደግሞ የአንድነት ጊዜ የሚያሳልፉበት ጊዜ ይኖራቸዋል። እያንዳንዱ ነገድ ደግሞ የራሱ የሆነ ታስክ አለው። አንደኛው ነገድ ቢኤስን በተመለከተ የሚሰራ ህብረት ውስጥ ቢኤስ የምናደርግባቸው ጊዜያቶች ሲኖሩ ቢኤስ የሚደረግበትን ክፍል መርጦ እንዲሁም ደግሞ ቢኤስ የሚያስደርግ ቲም ነው። ሌላኛው ደግሞ ከፈንድ አንጻር የሚሰራ ፋይናንሻሊ ህብረቱን ሳፖርት የሚያደርግ ነው። የቀሩት ሁለቱ ሳብ ቲሞች ደግሞ ወይም ነገዶች ደግሞ ሞቢላይዝ የሚያደርጉ ናቸው። እነዚህ በህብረቱ የሚዘጋጁ የተለያዩ የጸሎት ቀናቶች ውስጥ ተማሪ እንዲመጣ ሞቢላይዝ የሚያደርጉ፣ የሚደውሉ፣ የሚቀሰቅሱ ናቸው። እንግዲህ ያሉት ሳብ ቲሞች እነዚህን ይመስላሉ። በዚህ ህብረት እንግዲህ በተለያዩ ጊዜያቶች የጸሎት ጊዜ ይዘጋጃል። ለምሳሌ በሲሚስተር አንዴ ፕሬይ ዊክ ወይም ደግሞ የጸሎት ሳምንት የሚዘጋጅ ሲሆን ይህም ከሰኞ እስከ ቅዳሜ በሲሚስተር አንዴ ለአንድ ሳምንት የሚቆይ በአንድ ርዕስ ላይ የተወሰነ የጸሎት ጊዜ ይሆናል። ከዚህም በተጨማሪ የጸሎት ምሽቶችን፣ የተራራ ጸሎቶችን በዚህ ህብረት የሚዘጋጅ ይሆናል። እንግዲህ ስለ ፕሬየርስ ያለው ባጭሩ ይህን ይመስላል። ተባረኩ።